አፈራችንን ከስደት ግድባችንን ከደለል መከላከል ስንችል የጎደሉ ሐይቆች ሲሞሉ የጎደሉ ጀቶች ሲሞሉ ፓምፖች መጠቀም ስንጀምር የኢትዮጵያ ግብርና ምን መሆን እንደሚችል በግልጽ ማየት ተችሏል። ከዚያ በተጨማሪ በሄድንበት ዓለም ሁሉ የተለየ የአቮካዶ ዝርያ፣ የብርቱካን ዝርያ፣ የሎሚ ዝርያ፣ የሮማን ዝርያ ባየንባቸው ቦታዎች ሁሉ መጠነኛ ዘር አምጥተን ኢትዮጵያ ውስጥ ከ10 በላይ አዳዲስ የፍሩት ችግኞች እያፈላን እየተከልን እንገኛለን። በሚቀጥሉት ዓመታት ኢትዮጵያ በካካዋ በአዳዲስ የሮማን ዝርያዎች በማካዴሚያ በተለያዩ ከዚህ ቀደም በማናቃቸው ፍሩቶች በገበያ የምናያቸው በማሳችን የምናያቸው ሽጠን የምንጠቀምባቸው ለምግብ ዋስትናችን ሁነኛ ሚና የሚጫወቱ ስለሚሆን ባገኘን ቁጥር ማፍላት፣ ማባዛት፣ መትከል በዚያ ውስጥ ደግሞ ስራን ማበራከት ከሁላችን የሚጠበቅ ተግባር ይሆናል።